what ትግራይ ሲል ፋኖ ኢትዮጵያ ይላል what ጦርነት ሲል ፋኖ ፍትሃዊ ጦርነት ይላል ፋኖ ጦርነት ሲል هو ጦርነት ሲል ፋኖ ፍትሃዊ ጦርነት ይላል ያው ሁለቱም ጦርነት ናቸው ፍትሃዊ ይፍትሃዊ መሆናቸውን አናቅም ማለሽ እስክንድር ነጋ አዲስ አበባን ጥሎ ከወጣ በኋላ አልቆ ተንፏቆ ደቆ ደንቁሮ አሁን አሪፍ መንገድ ላይ ይገኛል እስክንድር ነጋ እንግዲህ ምን መሰላችሁ የኢትዮጵያ ህዝቦች ይህ ሰውዬ አዲስ አበባ የአዲስ አበባ ወጣቶችን በማሰልጠን ፍትሃዊ ዲሞክራሲያዊ ብሎ የጀመረው እንቅስቃሴ 17 ጊዜ ስለታሰረ ከጥፋቱ የማይማር የለምና ይሄው ጥፋቱን ከጥፋቱ በመማሩ ወደ ጎጃምና ጎንደር በማቅናት ፋኖን ተቀላቅሏል እስክንድር መጨረሻሽ ይሆናል ፋኖ ሆነ ከህወሓት ጋር የሚያለያያቸው ነገር ያልከው 7 ነገር ቆይ እኔ አንድ ሁለት ልበላ አንድ ሁለት ሶስት ልቁጠርላ ህወሓት ራሱን ችሎ ሲዋጋ ፋኖ ሰው ጋር ተደርቦ ይዋጋል ታሪክ ሲዋረድ ሲወራረድ ወራዳ አንድ ሁለት ፋኖ መንግስት አስታጥቀኝ ውጭ ሀገር የምትኖሩ ሰዎች በፈንዲሚ አስታጥቁን ምግባችንን ቻሉን እያለ ሲጮህ ህወሓት ከጥቁን ከጠላቶቹ ቀምቶ ስንቁን ከናቶቹ ሰንቆ ይዋጋል ሶስተኛ ነገር ይወላብታል ፋኖ አንድ ሰው ማርኮ ሙሉ ከተማውን በእግሩ ሙሉ ቀን እያዞረ ክላሽ እየተኮሰ መንገዱን ይቀውጣል ህወሓት በሺዎችና በ10 ሺዎች እንዲሁም በ20ና በ30 ሺህ የሚገመቱ ሙርከኞችን ይዞ ሙሉ ከተማውን እልልበላ አዴታት እልልበላ እያለ ይቀበላል አዝብ ልዩነቱን አንተ ደነዝ ጮማ ራስ ጭራሽ ፋኖ ብለህ ፋኖ ኢትዮጵያዊ ነው ትላለህ አረ በእናትህ እስክንድር አሁን እኔ የሚያዋጣል ልንገር አንተ የፖለቲካ መዋዠቅ ወይ ደግሞ ሚዛን የማጣት ነገር አሁን ሚዛንህን እያገኘህ ነው ይሄ አዲስ አበባ የሚለውን መንፈስ አስወግዳ አስበሳ አሁን ፋኖ ጋር ተቀላቅለ ወይ ትደመሰሳለህ ወይ ደግሞ በቁጥጥር ስር ትውላለህ በቃ እንዲህ አይነት አደገኛ የሆነ ወንጀል ሰርተህ ብትታሰር እንደ ደስ ይላል አንዳንዴ እስር ቤት ገብተህ ማለት ነው እስር ቤት ቁጭ ብለህ ትጠያየቃለህ አንተ ምን አርገን ይመጣው ምን ሆነን የተያዝከው ብላም ትባላል አይ እኔ እኮ እንዲህ ብዬ ጎማ ስሰርቅ አንዱ ደግሞ ስፖኪ አንዱ ደግሞ የሆነ ሱቅ ሰብሬ ምናምን ይላልና የእስክንድር ነጋ እስር ቤት ውስጥ ምን አርገን የመጣው ስትል ለዲሞክራሲ ብዬ ባለ ጊዳን ሸግልክ ወንጀል ራሱ የሚያስጠላ እንዴ ብለህ ሽርገዚ እሺ هذا حركات ጭራሽ ፋኖን ከቲዲኤፍ ጋር ታወዳድራለህ ህወሓት እያልክ እንዴ ከሚሊሊክ ጀምሮ እስካሁን ድረስ እኮ ፋኖ ታዝሎ እኮ ነው የሚዋጋው ታዝሎ የመጣው መንግስት ጋር ተንጠልጥሎ ሌላ ምንም ነገር የሚሰራው ነገር የለም ቋሪ ሲሪየስ ራስን ችለስቲ ተዋጋ እኔ አማራ ነኝ ብለስቲ ተዋጋ አንድ ቀን አታድርም አንድ ቀን ምክንያት ስላለኝ ላስረዳ ይችላል are you serious እስክንድር ነጋ አንድ ቀን መዋጋት አትችልም እንደ ህወሓት አንድ ቀን አቅም አይኖርም
ተበታትነህ ትቀራለህ። እግራ ውጪን ስትሮጥ ትታያለህ። እስቲ ራስህን ወንድ ኮንክ ራስህን መስለት አገል እስቲ ኢትዮጵያ እያልክ ከመንጠልጠል አሁን ደግሞ ደስ የሚለው ነገር አሁን የተፈጠረችው ኢትዮጵያን የሚል ሰው የሚበላ ነው። ይሄ ለስሙ እየወጣ ኢትዮጵያ ላይ ምናምን እንክት አርጋ ትበለዋለች። እንዲህ ድቅቅ አርጋ አከባ ነው የምትበላው። ቡና ቁርስ ነው የምታረገው። ማንም ብሔረሰቦች እየዘገኑ የሚወስዱት ቆሎ የቡና ቁርስ ቆሎ ሆኖ ነው የሚቀረው። እስቲ እንደው አንተ እንደው እናትህ ከወለደች እንደ ቲዴፍ እንዳንጠለጠሉት ራስን ችለህ ሲተዋጋ እዛም እዚህም እየሄድክ አሁንማ ጭራሽ ፋኖ በፊት ከመጣው መንግስት ጋር መንጠልጠል ይወድ ነበር። አሁን የመጡት መንግስቶች ደግሞ ሁሉም ነገር እየገባቸው ስለሆነ መንጠልጣያውን መንገድ ቆርጦጡበት። ይሄንን የተረዳው ኢሳያስ አፈወርቂ እንዲንጠለጠሉ አረጋቸው። ምድረ ጅራቱላ ትሬናል ሸክለክ የኢትዮጵያዊነት መለኪያ ፋኖ አይደለም። የኢትዮጵያዊነት መለኪያ ስሜት አታርጊ። ትግራዋይ ነው የኢትዮጵያዊ መለኪያ። ቢያንስ እንኳን አወራራቸው ለከታል። ቢያንስ እንኳን የሚሰሩት ስራ እንደ ወንድ ነው። ጡዘታ አር ዩ ሲሪየስ? እናንተ ሰዎች ስሜታዊ ሆንኩኝ እንዴ? እንዳለ ሰብስቦ ነው ደሞ እንደዚህ እስክንድር ነጋይ ሁለት እጃችሁን ከፍ ያደርጋል። አሁን እዚህ 3 ቲዲኤፍ ቢወጣ በትንተናቸው ነው የሚያወጣው። በትንተናቸው እንዴ ጦርነቱን እኮ በደንብ ተከታትለነዋል እኮ። ቀልዳለ እንዴ? መከላከያ ሸሸ፣ መከላከያ ከዳን እያለ እኮ ደብረ ብርሃን የደረሰ እኮ ፋኖ። አሁን ተመልከት፣ መከላከያ ከተማ ለቆ እየተቀጠቀጠ ሲወጣ ፋኖ ቀድሞት እየሮጠ ተመልከት። መከላከያው እንደገና ሲመለስ ቲዲኤፍ ቦታ እየለቀቀለት ሲመጣ ፊት ለፊት እየመጣ ተቆጣጣርኩ የሚል ይሄ እኮ ነው። ዋይ ዱዊንግ ሜን? ይሄ እኮ ነው ፋኖ። እንዴት ነው ፋኖን ከግዙፍ ከሆነው የጦርነት ሳይንስ የፖለቲካ ሊቅ ከሆነው ህወሓት ጋር የምታወዳድረው? አንተ ሰው ተው። ግን ተመችቶኛል በጣም። አሁን እንዲህ ፋኖን አነቃቅተህ ነገ ጧት አዲስ አበባ ብትል ማንም የሚያዳምጥ የሚሰማ የለም። አዲስ አበባ የምትለካው በጎንደር አይደለም። አዲስ አበባ የምትለካው በጎጃም አይደለም። አዲስ አበባ በአዲስ አበባነታቸው የሚያምኑ ናቸው። አዲስ አበባ ያራዳ ልጅ እዛው ተወልደሽ እዛው አረድሽ፣ እዛው ተዋረድሽ፣ እዛው አረጅሽ። ለአዲስ አበባ ልጅ የሚመጥነው ፖለቲከኛ እንዳንተ አይነቱ ሳይሆን ውስጣዊ ጎጃም፣ ውስጣዊ ጎንደር ላይ ደግሞ ምላስ ደግሞ ኢትዮጵያዊነትን የሚያነበንብ ምናምን ሳይሆን ለአዲስ አበባ ልጅ የሚያስፈልገው ንጹህ ኢትዮጵያዊ፣ ንጹህ ያራዳ ልጅ መሆን ራሱ በቂ። ሲጀምር የአዲስ አበባ ልጅ ካሁን በላይ አንተ ምን ብሎ ነው የሚከተል? ጎጃም ገብተህ ሪያል